አርሰናል ዘንድሮ ዋንጫውን ካነሳ ቀጣይ ዓመት ይኖረዋል ተብሎ የሚገመተውን ቤስት 11ን ላስመልክታችሁ። ከዛ በፊት ግን ማለት ነው አርሰናል ሁለቱን እነዚህ ምርጥ ተጫዋቾችን ለማስፈረም ጠንከር ያለ ዝውውር ሊፈጽም ይችላል እየተባለ ከወዲሁ እየተገመተ ነው የሚገኘው ማለት ነው። ምክንያቱም ያው አርሰናል ስኳድ ዴፕዝ ላይ ሳይሆን ቀጣይ ዓመት ጥራት ላይ ነው ይሰራል ተብሎ እየተጠበቀ የሚገኘው። ይህም ማለት ነው ማርቲኔሊ እና ትሮሳርድ ከወጡ ያው በዛ ቦታ ክቫራትስኬሊያ ነው እንግዲህ ይሄንን ምርጥ ተጫዋች ያስፈርማል ተብሎ የሚጠበቀው። እንዲሁም ገብርኤል ጂሰስ ከወጣ ቤስት 11 ላይ ደግሞ ይኖረዋል ዋናው ተብሎ የሚጠበቀው አልቫሬዝ ይመስለኛል። ቤስት 11ን ደግሞ ላስመልክታችሁ በለው። በስመ አብ ይሄማ ዝውውር አልቆ ከተሳካ እንግሊዝን ልታንቀጠቅጡት ነው። ኧረ በስመ አብ እውነት ነው የምላችሁ። አስባችሁታል? ክቫራትስኬሊያን በዚህ አልቫሬዝ፣ ሳካ፣ ራይስ፣ ቶናሊ፣ ኢዜ፣ ካላፊዮሪ፣ ሳሊባ፣ ገብርኤል ማጋሊሽ፣ ቲምበር ያው እንደተጠበቀው ግብ ጠባቂ ላይ ራያ። ምን ታስባላችሁ? እስቲ የአርሰናል ደጋፊዎች በኮሜንት አስቀምጡልኝ። ብቻ ግን ከባድ የሚገርም ቲም ነበር የሚወጣው። ከምር ነው የምላችሁ። ለማንኛውም እስቲ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ይመቻችሁ ባይ